ወይ አብረን ተኛለዋል። ትውልድ ደግሞ እኛ የተወለድንባት ሀገራችን። ጾታቸው አንድ ጾታቸው ያው ወንድ ቆሞ ነው የሚሸናው፣ ሴት ቁጭ ብላ ስለሚሸና ይመስላል። በግ ገባ በበግ ቤት በገባ በገባ ሞራል ሞክሮታል። ምንም ማድረግ ነው የማይቻለው ማለት ኢትዮጵያውያንና ትውልደ ኢትዮጵያውያን በሚለው ቃል መካከል ያለው ልዩነት ምንድን ነው? ኢትዮጵያውያንና ትውልደ ኢትዮጵያውያን በሚለው ቃላት መካከል ልዩነቱ ኢትዮጵያዊ ማለት ያው አንድ ላይ ያያያዘ ነገር ነው። ትውልድ ማለት በውስጡ የሚወለዱ የሚፈጠሩ ነገሮች ናቸው። እኛ ትውልደ ኢትዮጵያውያን ስንባል ኢትዮጵያዊ አንድ ላይ ሲሆን፣ ትውልድ ደግሞ እኛ የተወለድንባት ሀገራችን። እንደማርት ይመስለኝ። የሚገርም ዲፊኒሽን ነው። መልሱን እናንተ ትክክለኛውን መልስ ኮሜንት ላይ ገምታችሁ ታስቀምጡልናላችሁ፣ እንጠብቃለን። አበበች 12 ዶሮ በ200 ብር ሸጠች። ስንት ብር ይኖራታል? አበበች 12 ጥያቄው እንደገና 12 ዶሮ በ200 ብር ሸጠች። ስንት ብር ይኖራታል? 200 ብር ይኖራታል። 200 ብር እንዴት? ምክንያቱም 10 ነው ይዘልችሁ ተመልሼ እዘጋለሁ ብለህ በር ክፍት አድርገህ ተኝተህ አጋጣሚ ድንገት ከእንቅልፍ ስትነቃ ለሊት 6 ሰዓት ላይ ነው፣ በሬ ተዘግቷል፣ አንድ ሌባ ገብቷል አንተ ቤት። ምንድነው ውሳኔ የምታደርገው ነገር? ኦኬ ጥያቄ ይደገምልኝ። ተመልሼ እዘጋለሁ ብለህ በርን ዝም ብለህ መለስ አድርገህ ተኛ። አጋጣሚ 6 ሰዓት ከሌሊቱ ስትነሳ ሌባ መጥቶ ገብቶ በሩን ዘግቶብሃል። ተፋጠጣችሁ ከሌባው ጋር። ምንድነው የምታደርገው? እንግዲህ አላቅም። አብረን ተኛለዋል። አብረን ተኛ እንግዲህ ግብዣ ነው። ምንም ማድረግ ቤት ያፈራውን መተኛት ማለት ነው። ቤት ያፈራውን አብረን ተኛ ብላ ያው እናንተ የሚመስላችሁ የምታደርጉትን ነገር ደግሞ ደግማችሁ ኮሜንት ላይ ታስቀምጡልናላችሁ ማለት ነው። እሺ እኔ የምልህን ደግመህ ትልልኛለህ 10 ጊዜ በበግ ቤት በገባ እልልሃለሁ። አንተ ደግመህ ትልልኛለህ። ቃላት ይከብደኛል። ሞክር። እኔም ይከብደኛል። ልሞክር ነው መሞከር ማለት ነው። እኔ ልበልህ ከዛ ትልልኛለህ። በበግ ቤት በገባ 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 10 ጊዜ ወይ 5 ጊዜ በልልኝ በቃ በፍጥነት ማለት ነው። የመጀመሪያው ራሱ አይከብድም ብለህ ነው? አይከብድም፣ ችግር የለውም። በበግ ቤት በገባ በበግ ቤት ገባ ሰፋ ባያቻው ድጋሚ ትሞክራለህ? አንድ ቻንስ ልስጥ። ይከብደኛል። ድሮም ብያለሁ። ኦብቪስሊ ይከብዳል። አንድ ቻንስ ልስጥ። በበግ ቤት ገባ በበግ ቤት በገባ በገባ ሞራል ሞክሮታል። ምንም ማድረግ ነው የማይቻለው ማለት ነው። በወንድና በሴት መሀል ያለው ልዩነት ምንድን ነው? ይሄ ከባድ ጥያቄ ነው። በወንድና በሴት መካከል ልዩነት ያለው ምንድን ነው? ያው ወንድ ቆሞ ነው የሚሸናው፣ ሴት ቁጭ ብላ ስለሚሸና ይመስላል። ኤግዛክት የሆነ መልስ ተገኝቷል። ጨብጠን እስቲ ጨብጠን። ከማን ጋር ነኝ ዛሬ? ያብስራ ቸሬ ናሆም የአብስራ ቸሬና ናሆም። ቸሬ ባለፈው ከኛ ጋር ነበር። ስለ አርሰናል ብዙ የዘረዘረልን ልጅ ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን በሚለው ጥያቄ መሀል ያለው ልዩነት ምንድን ነው? ትውልደ ኢትዮጵያውያን ማለት ኢትዮጵያ ውስጥ የተወለዱ፣ ኢትዮጵያውያን ማለት ደግሞ አመጣኳል የሆነ ነገር አመጣል። እስቲ ጨርሰው። ኢትዮጵያ የተወለዱ ደግሞ በሌላ ሀገር ያሉ አስቀኝ። አጨብጭቡለት። ያዘው። ትውልደ ኢትዮጵያውያን ኢትዮጵያ ተወልደው የሌላ ሀገር ዜግነት ያላቸው ዜግነታቸውን ያስቀየሩ፣ ኢትዮጵያውያን ደግሞ እዚህ ተወልደው ያሉና። በወንድና በሴት መሀል ያለው ልዩነት ምንድን ነው? ጾታቸው አንድ ጾታቸው እዚህ ጋር ያለው ነገራቸው የቱ ጋር ደረታቸው ጋር ያለው ሁለት። እሺ ለወንድ ልጅ ጺም እዚህ ጋር ነው የሚወጣው፣ ለሴት ልጅ ታች ወደ ታች። እሺ ይበቃናል። ለሴት ልጅ የወንድ ልጅ ጺም እዚህ ጋር ነው የሚወጣው፣ ለሴት ልጅ ምናምን ብሎ አይታችኋል ብዬ አስባለሁ። ጥያቄውን ጨርሻለሁ። የራስህ ክፍል ውስጥ ተመልሼ እዘጋዋለሁ ብለህ
በርን ክፍት አድርገህ ተኝተህ ለሊት 6 ሰዓት ተኩል ላይ የሆነ ሌባ ገብቶ በሩን ዘግቶብህ አይን ባይን ብትተያዩ ምን ታደርጋለህ? መልሼ መተኛት መልሼ መተኛት ነው። አይቻልም። ኦልሬዲ ሊገልህ ነው። በር ዘግቶብሃል። ወይ ትጮዋለህ፣ ወይ ትለምነዋለህ፣ ወይ መብራት ታጠፋለህ። ከሶስቱ አንዱ ነው። እጮዋለሁ ይወጋሃል። ለዛ መብራቱን አጠፋለሁ ብሏል። ያው ቢያንስ የማምለጥ እድሉ ሰፊ ነው። ቤቱን ስለሚያውቀው መብራቱን አጥፍቶ ዞር ይላል ማለት ነው። እንስሳ ሁን ብትባል ምንድነው መሆን የምትፈልገው? ከዛ ከነ ምክንያቱ አንበሳ ትላለህ። ምክንያቱስ? ሰላም ጀግና ስለሆነ አንበሳ መሆን ይፈልጋል። እሺ አንተ? ነብር። አትቆጣና እንዲህ ምን? እሺ ነብር። ምክንያቱ? ነብር ማንንም ስለማይፈራ አንበሳ መሆን የሚፈልገው ጀግና ስለሆነ፣ ነብር ደግሞ መሆን የሚፈልገው ማንንም ስለማይፈራ። አንተስ? ቀጭኔ ጋሪ። እሺ ምክንያቱ? ረጅም ስለሆነች ብዙ ነገር ለማግኘት ትጠራለች። ረጅም ስለሆነች በርዝመቷ ብዙ ነገር ለማግኘት ትጠራለች ብሏል። አሪፍ ነው። ግን እናንተ የትኛውን መሆን ትፈልጋላችሁ? ተመልካቾቻችን የእናንተን ሀሳብ ኮሜንት ሴክሽን ላይ ታስቀምጡልናላችሁ ማለት ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። ወይ አብረን ተኛለዋል። ትውልድ ደግሞ እኛ የተወለድንባት ሀገራችን ጾታቸው ያው ወንድ ቆሞ ነው የሚሸናው፣ ሴት ቁጭ ብላ ስለሚሸና ይመስላል። በግ ገባ ሞራል ሞክሮታል። ምንም ማድረግ ነው የማይቻለው ማለት